ሶማሌን በተመለከተ ሞሳድ ያወጣው ትኩስ መረጃ አለና ምንድነው የሚለው ሶማሌ ምን አይነት ትርምስ የሞላባት አገር መሆኑን ይጠቅስና እነማን ሶማሌን እንደተቆጣጠሩ የሚያሳይ ካርታ አውጥቷል። ተመልከቱ። ሶማሌላንድ የሚባለው ይሄኛው ቢጫው ነው። ከሱ ቀጥሎ ወደ ታች ፒንክ የሚመስለው አካባቢ በፑንትላንድ ቁጥጥር ውስጥ የሚገኝ አካባቢ ነው። ፑንትላንድም ራስ ገዝ ነው በነገራችን ላይ። ሶማሊያ በዚህ ቀጠለች፣ እኛ ራሳችን ኢትዮጵያ ፑንትላንድን አገር እናደርጋለን። ዋናው እነሱ እዛ አካባቢ ወደብ ነገር ይስጡን ነው ጥያቄው። ሶማሌላንድ ግን የፈለገችው ሌላ ነገር አለ። እስራኤልን የፈለገችበት ዋናው ምክንያት ነው ይሄ መረጃ ይዞ የወጣው። በዚህ መረጃ መሰረት ይሄን ታያላችሁ። የኢስላሚክ ስቴት ባንዲራ ያለበት ይሄኛው አካባቢ ከሶማሌላንድ ወርታች ወረድ ሲል ያለው አካባቢ ከፒንኩና ከቢጫው መካከል ላይ ያለው አካባቢ የምስራቁ የሶማሌ ክፍል በአይኤስአይኤስ ቁጥጥር ውስጥ ነው ያለው። ያንን ኤሪያ ሶማሌላንድ መጠቅለል ትፈልጋለች። ነገሩ ወዲህ ነው ለካ። ይሄን ደግሞ እስራኤል ታደርግላታለች። ኤክስቼንጁ ዛጋ ነው። እሺ ወርታች ወረዱ። በሶማሊያ መንግስት ቁጥጥር ውስጥ ያለው አካባቢ የቱ ነው? ይሄኛው የምትመለከቱት ከፒንኩ ከፑንትላንድ ወርታች ያለው እና እዚህም እዛም ምናምን የተጣጣሱ ምናምን አካባቢ ያለው አይደል? ተቆራርጧል። በመሃል ላይ አልሸባብ አለ፣ በመሃል ላይ አይሰስ አለ፣ በመሃል ላይ ምናምን አለ። እነዚህ ኤሪያዎች በሶማሌ መንግስት ውስጥ ያሉ ናቸው። ጥቁር የሚመስለውን እያያችሁት ነው። ይሄ መሃል ላይ ያለው በሙሉ ጥቁር የሚመስለው በሙሉ የአልሸባብ ይዞት ያለው ነው። ይሄን ነው አገር ብሎ የሚነግሩን እኮ። ከዛ ወደ ታች ስትወርዱ አረንጓዴ ያለበት አይታችኋል። ጁባላንድ የሚባለው ነው። ይሄ ጁባላንድ ያው የኢትዮጵያ ደጋፊ የሆነ ገዢ ያለበት ነው። ራሱን የቻለ ሎርድ ነው እዛ አካባቢ ያለው። ከኬንያ ጋር ከምናም ጋርም ግንኙነት አለው። ከኢትዮጵያ ጋር በጣም በሰላም መኖር የሚፈልግ ሰውና ሞስት ፕሮባብሊ ይሄኛውን አገር እናደርገዋለን። አደብ ካልገዙ ይሄ አገር ይሆናል። እሱ ምንም ችግር የለው። የኛ ጎረቤትም ነው። ከዛ በተረፈ ደግሞ ያሉ አካባቢዎች በአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ነው ምናምን የሚባል አለ። በሱ የአሜሪካ ጦር ያለበት የኢትዮጵያ ጦር ያለበት ምናምን፣ እነዛ ደግሞ ሌሎች ቴሪቶሪዎች ናቸው። እና ሁሉም ውጥንቅጡ ወጥቶ ነው ያለው። ሰውየው የዞረ ቱርክና ግብጽ ፎቶ የተነሳ ነው የሚገኘው። ከዛ ለማስፈራራት ይሞክራል። እሱም ሰው ሆኖ አገር ይዞ ማለት ነው። እና ሶማሌላንድ በቅርቡ አይኤስአይኤስ ቁጥጥር ውስጥ ያለውን አካባቢ እስራኤል ትሰጣታለች። እስራኤል እዛ አካባቢ ዝም ብላ እንደ መገኘቷ ከተሰማ አይኤስአይኤስ ይጠፋል።